የሌለው እግዚአብሔር አያውቅም፣ እግዚአብሔር ፍቅር ነውና። አንደኛ ዮሐንስ ምዕራፍ 4 ቁጥር 8። ፍቅር እግዚአብሔር ነው። ወንድሞቼ ሆይ እኛ የአዳም ልጆች እርስ በርሳችን እንድንዋደድ እግዚአብሔር ይፈልጋል። ነገር ግን ፍቅር ከሌለን ከንቱ ነን። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ፍቅር ስቦት እስከ ሞት መሰቀል ድረስ ያደረሰው ፍቅር ነው። ለዚህም ነው ሐዋርያው ቅዱስ ጳውሎስ ፍቅር ከሌለኝ ከንቱ ነኝ ያለው አንደኛ ቆሮንቶስ 13 1-13። እግዚአብሔር ፍቅር ከሆነ ወንድማችን እየጠላን እያሰቃየን እግዚአብሔርን እወዳለሁ ካልን በእግዚአብሔር ፊት ዋሽተናል ማለት ነው። ማንም እግዚአብሔርን እወደዋለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔር ሊወድ እንዴት ይቻላል? አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 20። ስለዚህ ወንድሞች ሆይ ወንድማችን ካጠገባችን ያለውንም ሳንወድ ያላየነውን እግዚአብሔርም እንዴት እወደዋለሁ እንላለን? ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ብትወዱኝ ትእዛዜን ጠብቁ። ዮሐንስ 14 ቁጥር 15።